በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዘጠኙ የጌታችን የኢየሱስ ክርስቶስ አበይት በዓላት አንዱ የሆነውና የሰላም ንጉሥ ኢየሱስ ክርስቶስ በታላቅ ትሕትና በአህያ ውርንጫ ላይ ሆኖ ወደ ቅድስት ከተማ ኢየሩሳሌም የገባበት ታላቁ የሆሳዕና በዓል። ይህ በዓል በኦርቶዶክሳውያን ዘንድ ልዩ ቦታ አለው። 40ውን ቀን የጾምነው የታላቁ አብይ ጾም ማጠቃለያና ወደ ሰሙነ ሕማማት መሸጋገሪያ ድልድይ ነው። በቤተ መቅደሱ በገረገራው በአጸዱና በግቢው ሆሳዕና በአርያም የሚለውን የሕፃናት ጩኸት፣ በምዕመናን ግንባር ላይ የሚታሰረው የዘንባባ ዝንጣፊና በሊቃውንቱ የሚቃኘው ማህሌት ሁሉ አንድ ታላቅ ምስጢርን ያበስራሉ። ሆሳዕና። ይህ ቃል ትርጉሙ ምንድን ነው? ከየትስ መጣ? በዕብራይስጥ ሆሺአና ማለት አሁን አድን ወይም እባክህን አድን ማለት ነው። ጥንት አይሁድ ነቢያትና ነገሥታትን ሲቀበሉ የሚጠቀሙበት የድልና የልመና ቃል ነበር። ነገር ግን በዚያች ዕለት በኢየሩሳሌም አደባባይ የተሰማው ሆሳዕና ከወትሮ የተለየ ነበር። ምክንያቱም ትንቢቱ ሲፈጸም የነቢያት ናፍቆት ለዓይን ሲታይና የሰላም ንጉሥ በክብር ሲመጣ የታየበት ልዩ ክስተት ስለነበር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ተነስቶ በደብረ ዘይት በኩል ወደ ኢየሩሳሌም ሲቃረብ ሕዝቡ ልብሱን በመንገድ ላይ አነጠፈ። የዘንባባ ዝንጣፊም እየቆረጡ ለዳዊት ልጅ ሆሳዕና በጌታ ስም የሚመጣ የተባረከ ነው እያሉ ዘመሩ። ይህ ትዕይንት የትሕትናና የመለኮታዊ ክብር መገለጫ ነበር። ይህ ክስተት የሰው ልጅ ከእግዚአብሔር ጋር የታረቀበት፣ ትሕትና ትዕቢትን ያሸነፈበትና እውነተኛው የሰላም ንጉሥ ወደ ልባችን የምንጋብዝበት ነው። ውድ ተመልካቾቻችን፣ ይህን ድንቅ ጉዞ አብራችሁን እንድትጓዙ በፍቅር እንጋብዛችኋለን። ሆሳዕና በአርያም እያል ወደ ታሪኩ ምስጢር አብረን እንግባ። የሆሳዕና ታሪክ የሚጀምረው በዚያች ጌታችን ወደ ኢየሩሳሌም በገባበት ዕለት አይደለም። ይልቁንም ዓለም ከመፈጠሩ በፊት በአምላክ ዘንድ የታሰበ፣ በኋላም መንፈስ ቅዱስ በነቢያት አድሮ የተናገረው ታላቅ የድኅነት ምስጢር እንጂ። ነቢያት መሲሁ ሲመጣ የሚታይባቸው ምልክቶች በልዩ ልዩ ሁኔታ ተንበየዋል። ቅዱስ ያዕቆብ ለልጁ ለይሁዳ በሰጠው በረከት እንዲህ ብሎ ነበር። በትረ መንግሥት ከይሁዳ አይጠፋም፣ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ። ይህ ትንቢት ከብዙ ሺህ ዓመታት በኋላ በደብረ ዘይት ተራራ ግርጌ ጌታችን ውርንጫዋን እንዲፈቱ ደቀ መዛሙርቱን ሲያዝ በገሃድ ተፈጸመ። ሆኖም የዚህ ዕለት ድምቀትና ትዕይንት ጎልቶ የተነገረው በነቢዩ በዘካርያስ አፍ ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያ ላይ፣ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይህ ትንቢት ለአይሁድ ትልቅ ትርጉም ነበረው። በዚያ ዘመን ነገሥታት ለጦርነት ሲወጡ በፈረስ ላይ ተቀምጠው በሰረገላ ታጅበው ሰይፍ መዘው ነበር የሚታዩት። ነገር ግን የዓለም ንጉሥ ክርስቶስ ሲመጣ የታየው በፈረስ ሳይሆን በአህያ ላይ ነው። ይህ ደግሞ እርሱ የጦርነት ሳይሆን የሰላም ንጉሥ መሆኑን፣ ዓለምን የሚያሸንፈው በኃይል ሳይሆን በትሕትና መሆኑን የሚያሳይ ሰማያዊ ምልክት ነበር። ነቢዩ ዳዊትም በመዝሙሩ ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀህ በማለት በዕለቱ ለሚሰማው ዝማሬ መሠረትን ጥሏል።
አይሁድ ዝም በሉ ቢሏቸውም ሕፃናቱ ግን በቃላቸው ሳይሆን በመንፈስ ቅዱስ መሪነት ሆሳዕና ለዳዊት ልጅ እያሉ ይጮኹ ነበር። ከትንቢቶቹም የምንረዳው የሆሳዕና ጉዞ ድንገተኛ ክስተት ሳይሆን እግዚአብሔር ለሰው ልጅ የገባውን ቃል የፈጸመበት ታላቅ የታሪክ ምዕራፍ እንደሆነ ነው። ጉዞው የተጀመረው ከቢታንያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳው በኋላ ወደ ቅድስት ከተማ ኢየሩሳሌም ለማምራት ተነሳ። ወደ ቤተፋጌ በደረሱ ጊዜ ጌታችን ለሁለቱ ደቀ መዛሙርት እንዲህ የሚል ትእዛዝ ሰጠ። በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረች አህያ ውርንጫንም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ የሚል። እዚህ ጋር ልብ ልንለው የሚገባ አንድ ድንቅ ነገር አለ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ፈጣሪ ዓለማት ክርስቶስ ሁሉ የእርሱ የሆነው ጌታ ለፍጥረቱ ያስፈልጉታል ማለቱ የትህትናው ጥግ ነው የሚያሳየን። ደቀ መዛሙርቱም ሄዱ፣ እንደታዘዙትም አደረጉ። ደቀ መዛሙርቱ ልብሳቸውን በውርንጫዋ ላይ አነጠፉ። ጌታችንም በእርሷ ላይ ተቀመጠ። የክብር ንጉሥ በአህያ ላይ። ዓለም በታሪኳ የማታውቀው ትዕይንት በደብረ ዘይት ተራራ ቁልቁለት ላይ መታየት ጀመረ። ጌታችን ወደ ከተማይቱ ሲቃረብ ብዙ ሕዝብ ልብሳቸውን በመንገድ ላይ ያነጥፉ ነበር። ሌሎችም ከዛፍ ዝንጣፊ እየቆረጡ ይጎዘጉዙ ነበር። ይህ ድርጊት በአይሁድ ባህል ለአሸናፊ ንጉሥ የሚደረግ ክብር ነበረ። ነገር ግን ይህ ንጉሥ የሚመጣው በሰረገላ ሳይሆን በትህትና መንበር ላይ ሆኖ ነው። የሰው ልጆች ጌታ ፍጥረታትን በቃሉ የሚመራው አምላክ በአህያ ላይ ሆኖ ወደ ከተማው መግባቱ የዓለምን የሥልጣንና የክብር ትርጉም የለወጠ ታላቅ ክስተት ነበረ። በዚያን ጊዜም በፊቱ የሚቀድሙትና በኋላው የሚከተሉት ሕዝቦች በታላቅ ድምፅ እንዲህ እያሉ ይጮኹ ነበር። ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም። በተለይም ሕፃናት በንጽሕናና በቅንነት ሆነው ያቀርቡት የነበረው ምስጋና ከሰማይ የወረደ ቅዱስ ዜማ ነበረ። ፈሪሳውያን ግን በቅናት መንፈስ ተሞልተው ጌታችንን እነዚህ የሚሉትን አትሰማምን? ዝም አሰኛቸው አሉት። ጌታችንም እነዚህ ዝም ቢሉ ድንጋዮች ይጮኻሉ በማለት መለሰላቸው። ይህ ንግግር እግዚአብሔር በአንድ ወቅት የመረጣቸው ሕዝቦች አይሁድ ምስጋናውን ቢተው ሌላው ፍጥረት ሁሉ አምላኩን ለማመስገን ዝግጁ መሆኑን የሚያሳይ ነበር። ጌታችን ወደ ኢየሩሳሌም በገባ ጊዜ ከተማይቱ ሁሉ ተናወጠች። ይህ ማን ነው የሚል ጥያቄ በከተማዋ አደባባዮች ሁሉ አስተጋባ። ሕዝቡም ይህ ከገሊላ ናዝሬት የመጣው ኢየሱስ ነው ብለው መለሱ። የኢየሩሳሌም አደባባዮች በደስታ በዝማሬና በግርምት ተሞሉ። ሆሳዕናም የድኅነት መዝሙር ሆኖ በመቅደሱ ቅጽ ተሰማ። ብዙዎች ይጠይቃሉ፣ የሰማይና የምድር ጌታ ለምን በአህያ ውርንጫ ላይ ተቀመጠ? በጥንቱ ዘመን ፈረስ የጦርነት የጥንካሬና የትዕቢት ምልክት ነበር። በጥንቱ ዘመን ፈረስ የጦርነት የጥንካሬና የትዕቢት ምልክት ነበር። ነገሥታት ፈረስ የሚጋልቡት ሕዝቡን ለማስፈራራትና ኃይላቸውን ለማሳየት ነበር። ጌታችን ግን አህያን መረጠ። አህያ የሰላም የትህትናና የዝምታ ምልክት ናት። እርሱ የመጣው ዓለምን በሰይፍ ሊወር ሳይሆን
በወንጌል ሰላም ሊገዛ መሆኑን በዚህ አሳየ። መንክር ትሕትናሁ ለወልደ እግዚአብሔር፣ የእግዚአብሔር ልጅ ትሕትናው ድንቅ ነው እንዲሉ ሊቃውንት ንጉሥ ሆኖ ሳለ በትሕትና አህያ ላይ ተቀምጦ መምጣቱ ለሰው ልጆች ሁሉ ትሕትናን ሊያስተምር ነው። ወይራ የሰላም ምልክት ነው። ኖህ ከጥፋት ውሃ በኋላ የሰላምን የምስራች በርግብ አፍ እንደተቀበለ ሁሉ ጌታችንም ለዓለም የሰላም ንጉሥ መሆኑን ለማሳየት ሕዝቡ የወይራ ዝንጣፊ ይዘው ወጡ። ሕዝቡ ልብሳቸውን በመንገድ ላይ ማንጠፋቸው የአክብሮት ብቻ አይደለም፣ ይልቁንም አሮጌውን ሰውነታችንንና ኃጢአታችንን ከእግርህ በታች አኑረናል፣ አንተ ቀድሰን ማለታቸው ነው። እኛም ዛሬ ሆሳዕናን ስናከብር ልባችንን ለጌታ ማንጠፍ እንዳለብን ያስገነዝበናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሳዕና በዓል አከባበር የሚጀምረው በዋዜማውና በሌሊት ማህሌት ስነ ሥርዓት ነው። የዜማው ሊቅ ቅዱስ ያሬድ ለዚህ ዕለት በደረሰው ልዩ ምስጋና ሊቃውንቱ በዜማ እያሸበሸቡ ቤተ መቅደሱን በሰማያዊ ምስጋና ይሞሉታል። ይህ ዜማ እንዲሁ ድምፅ ብቻ አይደለም፣ ጌታችን ወደ ኢየሩሳሌም ሲገባ የታየውን መንፈሳዊ ደስታና ትሕትና ዛሬም ድረስ በቤተ ክርስቲያን ቅጽ እንዲኖር የሚያደርግ ሕያው የታሪክ መዝገብ እንጂ። የዕለቱ ዋናውና ማራኪው ትዕይንት ደግሞ ዑደት ነው። ይህ ዑደት ጌታችን ከደብረ ዘይት ተነስቶ ወደ ኢየሩሳሌም ያደረገውን ጉዞ የሚወክል ነው። ካህናት ወንጌልን እያነበቡ፣ ዲያቆናት ምስባክን እየሰበኩ፣ ሊቃውንት እያዜሙ፣ ምዕመናን ዘንባባ ይዘው፣ ሕፃናት ሆሳዕና በአርያም እያሉ እየዘመሩ ዑደቱን ያከናውናሉ። ይህ ስነ ሥርዓት እኛም ዛሬም ድረስ ጌታችንን በልባችን ኢየሩሳሌም ልንቀብረው ዝግጁ መሆናችንን የሚያሳይ ታላቅ መንፈሳዊ ትዕይንት ነው። ከዑደቱም በኋላ ዘንባባው በጸሎት ይባረካል። ካህናቱም ለምዕመናን ያድላሉ። ምዕመናንም ዘንባባውን በመስቀል ቅርጽ እየጎነጎኑ በግንባራቸው ላይ ያስሩታል። ሥርዓቱም የሚፈጸመው በታላቁ የሕማማት ሳምንት ጸሎተ ፍትሐት ስለማይደረግ ለሁሉም ሕዝበ ክርስቲያን ጸሎተ ፍትሐት ተደግሞ ነው። ክቡራን ተመልካቾቻችን እስካሁን የተመለከትነው የሆሳዕና ታሪክ የነቢያት ትንቢት የተፈጸመበት፣ የአምላክ ትሕትና የተገለጠበትና የሰው ልጅ ድል የታወጀበት ታላቅ የድኅነት ምዕራፍ ነው። ጌታችን ወደ ኢየሩሳሌም የገባው በምድራዊ ሰራዊት ታጅቦ ሳይሆን በሰማያዊ ሰላምና በትሕትና መንበር ላይ ሆኖ ነው። ይህ ጉዞ የሚያስተምረን እውነተኛ ንግስና በኃይል ሳይሆን በፍቅር፣ በኩራት ሳይሆን በትሕትና እንደሚገኝ ነው። ዛሬ እኛም ሆሳዕናን ስናከብር ራሳችንን ልንጠይቅ ይገባል። ያኔ በኢየሩሳሌም አደባባይ ሆሳዕና ብለው ከዘመሩት መካከል ከጥቂት ቀናት በኋላ ስቀለው ብለው የጮኹ ሰዎች አልጠፉም። የእኛስ ምስጋና እንዴት ነው? ጌታን በደስታ ጊዜ ብቻ ነው የምናመሰግነው ወይንስ በችግራችንም ወቅት? የሆሳዕና ትርጉም አሁን አድን እንደመሆኑ መጠን ዛሬም ጌታችንን ወደ ልባችን ኢየሩሳሌም እንዲገባ ልንጋብዘው ይገባል። ልባችንን እንደ ዘንባባው ንጹሕ፣ እንደ ወይራው ሰላማዊ በማድረግ ጌታ ሆይ ወደ ሕይወቴ ግባ እኔንም አድነኝ ልንለው ይገባል። ያኔ ሆሳዕና በዓመት አንድ ቀን የሚከበር በዓል ሳይሆን በየቀኑ በልባችን የሚኖር የድል መዝሙር ይሆናል። ውርንጫይቱ በብዙ ሰዎች መካከል ያልተሸበረችው ጌታዋን ተሸክማ ስለነበር ነው። እኛ ግን ክርስቶስን ለብሰናል እያል በክፉ መሻታችንና በኃጢአታችን ምክንያት ዘወትር እንሸበራለን። በዘመርንበት አንደበታችን እንዘፍንበታለን። ወደ መቅደስ በገሰገስንበት እግራችን ወደ ኃጢአት እንገሰግስበታለን።
ከዚህ ልማድ ነፃ እንዲያወጣን እግዚአብሔርን ዘወትር ልንማጸነው ይገባል። ከዚህ የደስታና የዝማሬ ዕለት በኋላ ቤተክርስቲያናችን ወደ ታላቁ የሕማማት ሳምንት ትመራናለች። ከሆሳዕናው ድል በኋላ የጌታችን መከራ፣ ስቅለትና ሞት ይከተላል። ይህን ሳምንት በጾም በጸሎትና በስግደት በማሳለፍ የትንሣኤውን ብርሃን ለማየት እንዘጋጅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ውድ ተመልካቾቻችን ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ሰብስክራይብን በማድረግ የቻናላችን ቤተሰብ እንድትሆኑ በእግዚአብሔር ስም እንጋብዛችኋለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን።